ራያ ቆቦ ከተማ የሚገኘው አዲስ የኮሪደር መንገድ ነው። እንደምታዩት ነው እንግዲህ ቤቶች እየፈራረሱ አዳዲስ መንገዶች እየተሰሩ ነው ያሉት። ይሄን ይመስላል ከተማዋ። በላይኛው ልክ እንደዚህ አይነት መንገድ አለው። ከተማችን መንገድ ይሄን ይመስላል። ብዙ እያለቀሰ ነው። በኮሪደሮች ምክንያት ብዙ ሰው እያለቀሰ ስራ ቦታ እየተፈናቀለ ነው ያለው። ያው እንግዲህ ጊዜ ያመጣው ነገር ስለሆነ መቀበል ነው። ይሄ አዲሱ የገበያ ማዕከል ይባላል። ይሄ ቆቦ ከተማ ውስጥ የሚገኝ ሎደር ነች። የምትጠቀጥቀው ሎደር ነች። እቺ በጣም ነዳጅ በተወደደበት ጊዜ ሰው ትራንስፖርት አቶ የተንገላታ መንግስት መንገድ ይገነባል። ይገርማል በጣም። ሰላም ነው። እንዴት ነህ? ይሄ አዲስ የገበያ ማዕከል ተጀምሮ ይሄው የሳውዲ ሰዎች ናቸው እዚህ ጋር የሚሰሩት። በጥርዝ ብር ነው እና የተለያዩ ማህበሮች ነው ያለው። ይሄን አካባቢ ለዚህ ነው። ከሽዋ ሰላም ነው። እግዚአብሔር ይመስገን። ይሄ ራያ ቆቦ ባህልና ቱሪዝም ማዕከል አዳራሽ ነው። አዳራሹ ይሄን ይመስላል። ጅምር ነው፣ አልቋል። ኦልሬዲ ስራ ተጀመረበት እንጂ አልቋል፣ ተመርቋል። ይሄን ይመስላል። እንግዲህ በነገራችን ላይ በጣም ትልልቅ ሚሊዮነር የሆናችሁ ሰዎች እንደዚህ አይነት የሮድ ኮንስትራክሽን ማሽን ብትገዙ እንደዚህ አይነት መኪና አሁን የጭነት መኪና ከመግዛት በጣም ትልቅ የሆነ ቫልዩ እና ትልቅ የሆነ ገንዘብ ያስገኛል። ምንም ስራ ይፈታል። አንድ ጊዜ በጣም ብዙ ብር ነው የሚከራየው። ያው መንገዱ ጨፍገግ ብሎ ላይ ይችላል፣ ግን እቺን መስላለች። ከከፊል ቆቦ ከተማ መስላለች። ይሄ ደግሞ የውሃ ታንከር ነው። ምክንያቱም መጀመሪያ መንገዱ እንደዚህ ውሃ እየተከፈከፈ ካልተጠቀጠቀ የኮንክሪት አይሆንም። ልክ እንደ ኮንክሪት ስለምትገለገሉበት ነው እና ቆቦ ሜዳማነቷ ራሱ እንደዚህ ይመስላል። ይሄ ደግሞ ይህ አጥር ይታያቸዋል። ይሄ ካቶሊክ የሚባለው የእምነት ድርጅት የያዙ በጣም ትልቅ ተቋም ነው። እዚህ ከተማው ላይ ትልቅ በቃ ከምንም በላይ የያዙ ይሄ ተቋም ነው ማለት ነው። አይ ይሄው የአዲስ አበባው ባስ ጧት የወጣው በዚህ ሰዓት ነው የሚገባው። የአዲስ አበባ ባስ ነው። ይሄ ከአዲስ አበባ እየወጣ ነው። ይሄን ይመስላል ነገሮች። ያው እዚህ ታዳጊ ከተማ ላይ እዚህ አይነት አንዳንድ ፎቆች አሉ። ሌላ ነገር የለም። ገና ነች ከተማዋ።
በስም ነው እንጂ ተጋነነችው ምንም የሚታይ ነገር የላትም። ውስጧ ላይ ግሪን ኤሪያ የላት፣ የተሻለ ቤት የላት። እንዳውም አሁን ውስጥ ለውስጥ ፎቅ ያልሆነ ዝም ብሎ መኖሪያ ቤት ጽድት ያለ ቤት የተሰራ ነው። በጣም የሚገራርም ቤት አለ። አስፋልት ዳር ግን ይሄ ኮሪደሩ ያሳምረው እንደሆነ እንጂ አሁን ኮሪደሩ ከመጣ በኋላ ተጀምሯል። ይሄ ኮሪደር ነው። በላይ በኩልም እንደዚህ አይነት ሳይት መንገድ አለው ማለት ነው እና በጣም ሰፊ የሚገርም መንገድ ነው የሚሆነው። በእርግጠኝነት ግን ሰው አልባ መንገዱን ማን እንደሚሄድበት ነው ግራ የገባኝ። መንገዶች በየጎዳና ይሆናሉ፣ ቤቶች ይበዛሉ የሚል ትንቢት ስላለ እሱ ይፈጸም ዘንድ ግድ ነው። ምንም አዲስ ነገር አይደለም፣ ይሄ ግድ ነው። ያው መንግስት በመንግስት ላይ ህዝብ በህዝብ ላይ ይነሳ ነው። ወንድም በወንድሙ ላይ፣ እናት በልጇ ላይ፣ ልጅ በእናቱ ላይ፣ አባት በልጁ ላይ፣ ልጅ በአባቱ ላይ ይነሳል የሚለው ትንቢት ነው። መንገዶች ይስፋፋሉ እንደገና የሚሉት ነገሮች ይፈጸም ዘንድ ትንቢቱ ይፈጸም ግድ ነው እና እሱ ይፈጸም ዘንድ ነው እንጂ ማን እንደሚሄድበት ህዝብ በየቦታው እያለቀ ብቻ ፈጣሪ ነው የሚያውቀው።